በጣም ይቅርታ ይደረግልኝ እንዳይጠጥር እየሰጋን ነው የምናስተምራችሁ እግዚአብሔር በሚያውቀው ክፍል ለተማሪዎቻችን የምንነግረው ነው። አሁን እናንተ አደባባይ ወጥተን ለእናንተ እየነገርናችሁ ያለ ነው። መጽሐፍ ቅዱስ ሐዲስ ኪዳን እንደው ሐዲስ ኪዳን ልበል ሐዲስ ኪዳን በሉ እስኪ ምን አልኳችሁ? ሐዲስ ኪዳን መጽሐፍ ቅዱስ ውስጥ ያለው የሐዲስ ኪዳኑ ክፍል 27 ነው። እንደ 66ቱ ዓለም ተስማመችበታል የሚለውን ማለት ነው። ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ ከማን ወንጌል እስከ ማን ድረስ? እስከ ዮሐንስ ራእይ ድረስ 27 መጻሕፍት ናቸው። እነዚህ 27 መጻሕፍት 8 ሰዎች ናቸው የጻፏቸው። ማቴዎስ 1፣ ማርቆስ 1፣ ሉቃስ 2፣ ዮሐንስ 5፣ አቤት ጳውሎስ 10፣ ቅዱስ ጳውሎስ 14፣ ስንት 23፣ ጴጥሮስ 2፣ ያዕቆብ 1፣ ይሁዳ 1፣ ጠቅላላ ስንት ሆነ? 27 በመመናን። ይሄ መድኃኒታችን የታዘዘበት የቤታችን ካርታ፣ መድኃኒታችን የታዘዘበት የመድኃኒት ወረቀታችን፣ የቤታችን ካርታ ያለበት ኮምፓሳችን፣ ሁሉም መጽሐፍ ቅዱስ የመንግስተ ሰማያት ካርታ ነው። ምክንያቱም መንግስተ ሰማያት ከገባን በኋላ መጽሐፍ ቅዱስ አያስፈልግም። ወደዛ እስከምንደርስ ድረስ ነው። መቼም ጂፒኤስ ተጠቀማላችሁ አይደለ? ምን እስከምታደርጉ ጂፒኤስ የሚያገለግለው ቦታው እስከምትደርሱ ነው አይደለ? ከደረሳችሁ በኋላ ምን ታደርጉላላችሁ? ኦፍ ታደርጉታላችሁ። እኛም ክርስቶስን ካገኘን በኋላ መጽሐፍ ቅዱስ ኦፍ እናደርገዋለን። ከወረቀት ጋር ጉዳይ የለም። ባለቤቱ ዋናውን አግኝተነዋል። እንደውም ሄኖክ የሚለው ምንድነው? የሰው ልጅ እንደውም እግዚአብሔር ጋር ለመኖር ተፈጥሮ እስመ የተፈጥረ ሰብ ለዚህ ከመዝ ከማያጽኑ ሃይማኖቱን በበረቅ ወበቀለም። የሰው ልጅ ሃይማኖቱን በወረቀት እየጻፈ በክርታስ እየከረተሰ ሊኖር አልተፈጠረም። ራሱ መጽሐፍ ነበረ፣ ግን ራሱን አዋርዶ እምነቱን ከወረቀት ራሱ የሚፈልግ ለክደት የተጋለጠ የዲያብሎስ መጫወቻ ሆነ ብሏል ሄኖክና እንግዲህ ቅድም እንዳልኳችሁ የሐዲስ ኪዳን መጽሐፍ ስንት ናቸው አልኳችሁ? 27። አሁን እነዚህ 27ቱ መጻሕፍት ምዕመናን 8 ሰዎች ናቸው የጻፉት። 8 ሰዎች የጻፉት እንጂ በቦታ በጊዜ በቋንቋ ተለያይተው ነው የጻፉት። ልብ አድርጉ። በቦታ በተለያየ ሀገር ነው የጻፉት። በቋንቋ በተለያየ ቋንቋ ነው የጻፉት። በጊዜ በተለያየ ዘመን ነው የጻፉት። ነገር ግን በተለያየ ቦታ በተለያየ ዘመን በተለያየ ቋንቋ ቢጽፉትም አጻፊው አንድ መንፈስ ቅዱስ ስለሆነ 27 ሁሉ መጻሕፍት 8ቱ ጸሐፍት የጻፏቸው 27 ሁሉ መጻሕፍት ስለማን ነው የሚናገሩት? ስለ ኢየሱስ ክርስቶስ ነው። ይሄን ለማለት የፈለኩት ለምንድን ነው? ከ27ቱ አንዱን ብቻ አንጠልጥለን ማመን መካድም አንችልም። አሁን ብዙ ጊዜ የመናፍቃን ችግራቸው ምንድነው? ሮሜ 8:34ን ነጥቀው ሄዱ። ልላቸው የፈለኩት ምንድነው? አንዱ መጽሐፍ ላይ ስታገኙ ቆይ እስቲ ቅዱስ ጳውሎስ በዚህ ጉዳይ ይሄን ተናገረ እንዴ